ስማ አንተ ና ጫማዬን ጥረግልኝ እያየሁ ዝም ትላለህ እንዴ? እሺ ማን በልብስ አለ በእጅ ጥረገው። እዚህ ማን ልታስገምት ነው? ስማ ደግሞ ሞዴስ አልቆብኛል መሰለኝ። ሂድና ከሱ አምጣልኝ። እሺ ስማ አንተ ቆይ አንተ እንደ ፍቅረኛ እንኳን አትንከባከበኝም? ምን አይነት ሞዴስ እንደምጠቀም እንኳን አልጠየከኝም። ይሄን ካወቅሽ እኮ አንቺ ራስሽ ሄደሽ መግዛት ትችይ ነበር። ጭራሽን ያሙኝ እዛ ድረስ ልሂድ? ታውቆሻል ግን በጣም እየቀበጥሽ ነው። ጭራሽ ታስፈራራኛለህ? አላስፈራራሁሽም። ሁሉ ነገርሽ ቅጥ እያጣ ነው። በተለይ እኔ ላይ በየቀኑ የምታደርጊው ነገር ለኔ ያለሽን ንቀት እያሳየኝ ነው። ምንድነው የምታወራው? ስለምወድ እኮ ነው። ወንድ እኮ ነኝ። ክብሬን በዚህ ልክ ስትጋፊው ደስ አይለኝም። ከፍቅራችን ክብር በለጠበት? ክብር ፍቅርን ማጉደል የለበትም። ፍቅራችን ደግሞ ክብራችንን ማሳጣት የለበትም። እና ፍቅራችን ክብሬን ከነካብኝ ሁሉም ነገር ሊቀር ይችላል። ይሄን ጨዋታን ጀመርክ? ጨዋታም የሚያምረው በቦታው ነው። ያለ ቦታ የተገኘ ውድ ነገር ደግሞ ርካሽ ነው። እና ጥለይ ልትሄድ ነው? እንኳን ወዳጅ ጊዜንም በአግባቡ ካልተጠቀምሽው ጥሎሽ ይሄዳል።